ምሽት የእግዚአብሔርን ቃል አብረን እንካፈላለን። አስቀድሜ ለዚህ ፕሮግራም ደግሞ የጋበዙኝን የቤተ ክርስቲያን አገልጋዮችና መሪዎችን እግዚአብሔር ይስጥልኝ ማለት እወዳለሁ። ከዛ በፊት ደግሞ የእግዚአብሔር ሰው ሐዋርያው ዳንኤልን በጣም ከልጅነት ጀምሮ በድምጽ ማቃቸውና መወዳቸው የእግዚአብሔር ሰው ናቸው። እሳቸው በጣም እግዚአብሔር የሚጠቀምባቸው እግዚአብሔር ያከበራቸው ሰው ናቸው። በጣም ነው መወዳቸው። በፊትም ምሳሌ ናቸው ሳላቃቸው ማለት ነው። በድምጽ አንድ ቀን እንደውም መንግስተ ሰማይ እንደምገባ እርግጠኛ ይሆንኩት እና አንድ ሲዲ አይቼ ነበር፣ የኔም ስብከት ያለበት ሲዲ። እኔ ያንን ነገር የማቀው ነገር የለም ማለት ነው። ጌታ ይባርከኝ። ሰላማዊ ሰው ነኝ። ዝም ብዬ በሰላም የተሰጠኝን ስራ የወንጌል ሰባኪነት ነው፣ እሱን ነው አገልግዬ የሚሄደው። ምክንያቱም እኔ በህይወቴ የተቀባ ሰው ቢያጠፋ ራሱ ይከብደኛል መናገር። ቢያጠፋ ሳያጠፋ አይደለም፣ ቢያጠፋም ይጨንቀኛል። ይሰማል? ይሄን መናገር ስላለብኝ ነው። ቢያጠፋም ይከብደኛል። ለምን መሰላችሁ? ዳዊት ሄደና የሳኦልን ጨርቅ ቆረጠና ልቡ መታበት ይላል። አየ የተቀባ ሰው ሰድበው አይደለም፣ ጨርቁን ሲቆርጠው ልብ ካልመታ ችግር አለ። እኔ ልቤ ይመታል። ስለዚህ መጽሐፍ ቅዱስ ላይ የሚገርመኝ እኮ ነው። ዳዊት ኦልሞስት እኮ አርጅቷልና አንተ ከወጣህና ጦር ሜዳ ላይ ከተመታ እኛም ስለምንጎዳ አንተ የእስራኤል መብራት ነህ አሏቸው። በቃ አንተ የእስራኤል መብራት ነህ፣ አንተ አትዋጋ፣ ቁጭ በል። ይኸውላችሁ አገልጋዮች መስበክ ሲያቅታቸው ራሱ ማለት ነው። ሰምታችሁ አላሰበ አርጅቶ መስበክ ቢያቅታቸው ማገልገል እንኳን አቅቷቸው መብራቶች ናቸው። ሃሌሉያ። ስለዚህ የእግዚአብሔር